ሰላም ሰላም ውድ የጅብሪል ቲዩብ ወዳጆች እንዲሁም የሼህ ሁሴን ጅብሪል ወዳጆች አድናቂዎች እንግዲህ ከባለፈው የቀጠለውን የመሐመድ ኢያሱ ወይም መሐመድ ደያስ የሚባለውን የወደፊቱ መሪ ወይም ንጉስ ከዶክተር አብይ አህመድ በኋላ ስለሚመጣው ክፍል 1 በከትናንት ወዲያ ይዤላችሁ መጥቼ ነበር። ዛሬ ቀጣይ ክፍል እንግዲህ ወደ እናንተ ለማቅረብ መጽሐፉን ገልጠነዋል። ኦሬዲ መጽሐፉ ያላችሁ 190 ላይ ተከታተሉ። 190 እስከ 191 ያለውን አነብላችኋለሁኝ። ፔጁ ንገረኝ ያላችሁ ልጆች ስለነበራችሁ ነው። እናም ከላይ እንጀምርና በፀሐይ መውጫ አለ የሚሉት እኔን የሚመስለኝ በመሐመዶች ቤት ያስመራው ባላባት መሐመድ ደያስ የሚሄድበትም በለው በራ ፈረስ ያበሻን አውሊያ ተራ የሚያደርስ አበሻን አድርሶ መቅደላ የሚያደርስ ብለው ይጨርስና ከዛ የሚቀጥለው የኮሮና ቫይረስ ስለሆነ እንዘልና መጨረሻ መስመር ላይ አንበሳው ንጉሱ ይገዛል ለ6 ዓመት አንበሳው ንጉሱ ይገዛል ለ6 ዓመት ለጥቃት መጣለች ደግሞ አንዲት ሴት ግዛቷ የሆነ 9 ዓመት ከመሐመድ ደያስ በኋላ ሴት ንግስት ትመጣለች እያሉን ነው። ይሄ ራሱ ለኔ በጣም ግርም ትጭሩብኛል። ከንግስት ዘውዲቱ በኋላ የመጀመሪያው ሁለተኛ ሴት መሪ እንግዲህ መምጣቷ የማይቀር እንደሆነ እየነገርን ነው። ለጥቃት መጣለች ደግሞ አንድ ሴት ግዛቷ የሆነ 9 ዓመት አይ አገዛዝ ማማር የዛ ወራት ከዛ የደረሰ አላህ ሽቶለት ዝናብ ሐሳብ የለው በበጋ ወራት ጥቂት ከሰብ አርጎ በብዙ ማምረት ገበያ እንዳውድማ መዛቅ በሻበት መሐመድ ኢያሱ ቁብ የተባለን አምሮ ይነግሳል ያልታወቀውን ሰው እሱ አውቆት ያለቅሳል ችግር ጠፍቶ በሱ ሁሉ ይፈራርሳል አብን ተዘርግቶ ዓላማ ተስፋፍቶ 6 ዓመት ይገዛል ለህና ፀሐይ ወጥቶ ስቃይና መከራ ይታያል አብቅቶ የሀገራችን ሰዎች ሄደው በሰው ሀገር ጤፍ ትሆናለች ይቺ የኛ ሀገር ይቆረጥባታል የምባጮ ሞፈር ይቆረጥባታል የምባጮ ሞፈር ሰብስም ጉርስም ቢሆን ሞልቷል በዛ ወቅት ሜዳውን ይሞላል ውዴታና አዝነት ዛፍ ያየ እንደሆነ አሻግሮ ድንገት ና ብሎ ይጠራል የሰው ልጅ መስሎት ወዲያውን ያልፍና ችግርና ጭንቀት ጀንበሩ ይዘልቃል ብላ ወራት 1348ኛ ህጅራው ሲሆን ሰይድ ሰራት መሐመድ የኑር ልጅ ነው የሰነፍኩት ያበሻ ቀበሌ ደላንታ መሬት በ1348ኛው ህጅራ አቆጣጠር ላይ እንግዲህ ሲሆን በሰይድ ግዛት ሲሆን ሰይድ ሳዳት መሐመድ የኑር ልጅ እንግዲህ መሐመድ የኑር ልጅ የሚሉት እሱ ነው የሰነፍኩት። እንግዲህ ስለሱ ነው ያወራኋቸው። የሀበሻ ቀበሌ ደላንታ መሬት ስለሱ እያወራን ነው። በዚህ ዘመን ላይ ሰይድ ሳዳት በ1348ኛው ዘመነ ሂጅራ አቆጣጠር ላይ ስለ መሐመድ የኑር ልጅ ገለጥኩላችሁ እያልን ነው። እናም በዚህ ዘመን እንግዲህ ኢትዮጵያ የተሻለ ኑሮ እንደሚኖራት ህዝቡም እንደሚያልፍለት ችግር እንደሚጠፋ ገበሬውም እንደፈለገ ዝናብ አግኝቶ ማሳውን ዘርቶ ምግቡንም እህሉንም ገበያውንም የተሻለ ኑሮ መኖር ምን ጀመረበት ወራት ይመጣል ብለው ተስፋ እንድንሰንቅ ሼህ ሁሴን ጅብሪል በትንቢታቸው ጠቁመውናል ማለት ነው። ስላዳመጣችሁኝ በደንብ አድርጌ አመሰግናለሁ። ነገ ስለ ኮሮና ቫይረስ ምልክቶቹ መድኃኒቱ እንዴት ምን ያህል ህዝብ እንደሚያልቅ ምናምን እና በዚህ ዙሪያ ላይ ይዤላችሁ እመጣለሁኝ። ለዛሬ ስለ መሐመድ ደያስ ወይ መሐመድ ኢያሱና ከሱ በኋላ ስለምትመጣው ንግስት በሷ ዘመን የሚመጡት ለውጦች ምናምን ነገር አወራን። እንግዲህ በዚሁ የዛሬው ፕሮግራም እንቋጨዋለን። አመሰግናለሁ። ባይ ባይ። Sheikh Hussein Jibril